ቆንጆ አማላይ አስተዋይና በደንብ የተማሩ ሰዎች ብዙውን ጊዜ ሰውን ቶሎ የማሳመንና መልካምን ስምን በቀላሉ የማፍራት ኃይል አላቸው። ግን ይሄንን ኃይል ለመጥፎ ነገር ቢያውሉትስ ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? እንግዲያውስ በዛሬው የጃህ ኢንተርቴይንመንት ፕሮግራማችን ላይ ፈጣን ጭንቅላቱንና ውበቱን ተጠቅሞ የብዙ ወጣት ሴቶችንና ልጃገረዶችን ህይወት በጭካኔ ስለወሰደው ግለሰብ እናወራለን። አብራችሁን እስከ መጨረሻው እንድትቆዩ እንጋብዛችኋለን። ቴዲ በንዲ ወይንም ቴዎዶር ሮበርት ኮይል በኖቬምበር 23 በ1946 በበርሊንግተን ቨርሞንት ከአንዲት ከኤሌኖር ሉዊዝ ኮይል ከተባለች እናትና ማንነቱ ከማይታወቅ አባት ተወለደ። ቴድ ሲያድግ አባት እንደሌለው እንዳይሰማው አያቶቹ ሳሙኤልና ኤሌኖር ወላጆቹ መሆናቸውንና እናቱን ደግሞ እህቱ እንደሆነች እየነገሩ በፊላደልፊያ ነበር ያሳደጉት። በፈረንጆቹ አቆጣጠር በ1950 እናቱ ቴድን ይዛ ወደ ዋሽንግተን ከተማ ከተመች። እናም በ1951 ጆኒ ባንዲ የተባለን ግለሰብ ታገባዋለች። ከዛም ከሱ ተጨማሪ 4 ልጆችን ትወልድለታለች። ቴድ አያቱ ጨካኝና በጣም ዘረኛ እንደሆነና ሚስቱና ልጆቹ ላይም ከፍተኛ አካላዊ ጥቃት የሚያደርስ ሰው እንደነበር ቴድም የሚያደርገውን ነገር ሁሉ እያየ እንዳደገም ይነገራል። እናቱ ለቴድ ስለ ትክክለኛ ወላጅ አባቱ ፈጽሞ ነግረው አታውቅም። በተቻላት አቅም ይህንን ጥያቄ እንዳያነሳ በማድረግ ነበር ያሳደገችው። ምንም እንኳን የቴድ እንጀራ አባቱ እሱን ለማቅረብ በፍቅር ለማሳደግ በጣም ቢጠርም ቴድ ግን በጣም ይጠላው እንደነበር ይነገራል። ቴድ ገና በለጋ ዕድሜው ከኩዮቹ ወጣ ያለ ባህሪ ያሳየ ነበር። አክስቱ ጁሊያ እንደተናገረችው አንድ ቀን ሌሊት ላይ ድንገት ከእንቅልፏ ስትነቃ ገና የ3 ዓመት ሕፃን የነበረው ቴድ ከተኛችበት አልጋዋ አጠገብ ፈገግ በማለት ቆሞ እያያት እንዳገኘችውና በትናንሽ እጆቹም ቢላዋ ይዞ እንደነበረም ትናገራለች። ወደ ጉርምስና እድሜው ሲገባ ቴድ መስረቅ፣ ሀብታም ቤቶችን መስበርና መግባት ጀመረ። ሁለተኛ ደረጃ ትምህርት ቤት ወይንም ሃይ ስኩል እንደገባ ቤቶችን ሰብሮ ገብቶ በመዝረፍና በመኪና ስርቆት ተጠርጥሮ ታስሮም ነበር። ነገር ግን እነዚህን የክስ መዝገቦች 18 ዓመት እንዳልሞላው በጊዜው እንደነበረ የአሜሪካ ሕግ መሰረት ተሰርዟል። ቴድ በ1965 የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት በማጠናቀቅ ከጨረሰም በኋላ በ1966 ቻይንኛ ለመማር ዋሽንግተን ዩኒቨርሲቲን ተመዘገበ። እዚያ በነበረበት ወቅት አብራው ምትማር ከነበረች ስቴፋኒ ብሩክስ ከምትባል ልጅ ጋር የፍቅር ግንኙነት ይጀምራል። እናም ከትንሽ ጊዜ የትምህርት ቆይታም በኋላ ቴድ ከዋሽንግተን ዩኒቨርሲቲ ትምህርቱን በማቋረጥ ይወጣል። ከስቴፋኒም ጋር የነበራቸው የፍቅር ግንኙነት በዚያው ዓመት ያበቃል። ከዛም በኋላ ቴድ በደረሰበት ነገሮች ግራ በመጋባት የተለያዩ ዩኒቨርሲቲዎችን ለ3 ዓመታት በመዞር ተቀያይሮ ነበር። በመጨረሻም በ1969 ወደ ዋሽንግተን ከመመለሱ በፊት ቴዲ በንዲ በ1970 በዋሽንግተን የሕክምና ትምህርት ቤት አንዲት ኤልዛቤት ክሎፈርን የተባለች አግብታ የፈታችን ጸሐፊ ይተዋወቃል። እናም በአጭር ጊዜ ውስጥም የፍቅር ግንኙነት ይጀምራል። ግን ቴድ አርፎ የሚቀመጥ ሰው አልነበረምና እሷ ሳታውቅ ከጀርባዋ ከብዙ ሴቶች ጋር የፍቅር ግንኙነትን ይጀምራል ወይንም ይማግጣል። ከትንሽ ጊዜም በኋላ ቴድ በዋሽንግተን ዩኒቨርሲቲ የስነ ልቦና ወይንም የሳይኮሎጂ ትምህርትን በመማር በከፍተኛ ውጤት በ1972 ላይ ይመረቃል። ከተመረቀም በኋላ ቴድ በፖለቲካ ነክ ጉዳዮች ላይ በመሳተፍ ከፍተኛ ፍላጎት ያሳይ ስለነበር በተለያዩ 2 የሕግ ትምህርት ቤቶች ተቀባይነትን ማግኘት ችሎ ነበር። በ1973 መጀመሪያ ላይ ዋሽንግተን ዩኒቨርሲቲ እንደገባ የፍቅር ግንኙነት አብራው የጀመረችው ከነበረች ከስቴፋኒ ብሩክስ ጋር እንደገና በሚስጥር የነበራቸውን ግንኙነት ያድሳሉ። ግን እዚህ ጋር አስተውሉ፣ ይህን የሚያደርገው ከኤልዛቤት ክሎፈርን ጋር አብረው በፍቅር እንዳሉ ነው። በዛን ሰዓት ቴድ ከስቴፋኒ ጋር ስለ ጋብቻና ልጆችን ስለመውለድ ያወራ ነበር። ለአለቆቹም እሷን እጮኛው እንደሆነችና እንደሚያገባት እየተናገረ ነበር ለሥራ ባልደረቦቹና ለጓደኞቹ ሲያስተዋውቃት የነበረው። ነገር ግን በጥር 1974 ምክንያቱ በማይታወቅ ነገር ከመሬት ተነስቶ ከስቴፋኒ ጋር የነበረውን የፍቅር ግንኙነት ያቋርጣል። ይህንን ድርጊት ያደረገበት ምክንያት በቀድሞ ግንኙነታቸው የተቋረጠበት ምክንያት እሷ ስለነበረች አሁን ላይ እሷን አልፈልግሽም በማለት የበቀል እርምጃ ነው የፈጸመው ተብሎ ይታመናል። በሚያዝያውም ወር የሕግ ትምህርቱን አቋርጦ ወጣ። ከዚያን ጊዜ ጀምሮ ነበር ሴቶችና ልጃገረዶች መጥፋት የጀመሩት። ቴዲ ባንዲ ለመጀመሪያ ጊዜ የግድያ ሙከራ ያደረገው የ18 ዓመቷን የዋሽንግተን ዩኒቨርሲቲ ተማሪ ጆኒ ሌንስ ላይ ነበር።
ጥር 4 በ1974 እኩለ ሌሊት ላይ አፓርታማዋን ሰብሮ በመግባት ተኝታ በነበረችበት አልጋ ላይ በብረት ዘንግ በመደብደብ ወሲባዊ ጥቃት አድርሶባት ነበር። ግን በዚህም ጥቃት ጆኒ ኃይለኛ ጉዳት ቢደርስባትም ሕይወቷ ግን ተርፎ ነበር። ከዛን ጊዜ በኋላ በአንድ ወር ውስጥ ብቻ በጣም ብዙ ሴቶች አንድ በአንድ መሰወር ጀመሩ። በፌብሩዋሪ 1 የ21 ዓመቷ ወጣት የዋሽንግተን ዩኒቨርሲቲ ተማሪ ሊንዳ ኢንሄሊ ጠዋት ላይ ከቤት ተሰወረች። በማርች 12 የ19 ዓመቷ ተማሪ ዶና ጌሊ ማንሰን በአመፀኛነቷና በቀዝቃዛ ባህሪዋ የምትታወቀው ልጅ በኤቨርግሪን ኮሌጅ ካምፓስ ወደሚገኘው የጃዝ ኮንሰርት ስትሄድ በመንገድ ላይ እሷም እንደዛው ተሰውራለች። ኤፕሪል 17 የ19 ዓመቷ ሱዛን ኢሌን ራንኮርት ከጓደኛዋ ጋር ፊልም ለማየት ወደ ሲኒማ በምትሄድበት ወቅት እሷም እንደነዚሁ ተሰውራለች። ግንቦት 6 የ22 ዓመቷ ሮቤታ ካታሊን ከጓደኞቿ ጋር ቡና ለመጠጣት በመንገድ ላይ ያለች ከኦሪገን ስቴት ዩኒቨርሲቲ እሷም እንደዛው ተሰውራለች። በዚያን ወር ላይ የ22 ዓመት ብሬንዳ ቦል በዋሽንግተን ከተማ ውስጥ ተሰውራለች። እናም ከሷ ጋር ለመጨረሻ ጊዜ የታየው ሰው ቡናማ ጸጉር ያለው እጁ የተሰበረና የታሸገ ግለሰብ ጋር እንደነበረም ተናግረዋል። ይሄ እጁ የተሰበረ ሰው የቴድ መታወቂያ ሆኖ ነበር። እጁ የተሰበረ በማስመሰልና በነጭ ጨርቅ በመጠቅለል ሊያድናት ወደ ፈለጋት ሴት በመጠጋት እሷን ደግነቷንና ርህራሄዋን በመጠቀም እሱ ወደ ፈለገበት አቅጣጫ እንድትጓዝ ወይንም ተጋላጭ እንድትሆን የሚያደርግበት ዋነኛው ወጥመዱ አድርጎት ነበር። እናም ተሰወሩ ያልኳችሁ ስድስቱም ሴቶች ከአንድ ዓመት በኋላ በቴሌር ተብሎ በሚጠራው ተራራ ላይ ሬሳቸው ተገኝቷል። ፖሊሶች በጣም ግራ በመጋባት ስጋት ውስጥ ገብተዋል። ምክንያቱም በየጊዜው እየሞቱ ያሉ ሴቶች ቁጥር በጣም እየጨመረ ነው። ግን እነሱ ምንም አይነት ማስረጃ አላገኙም ወይንም ምንም አይነት ፍንጭ እጃቸው ላይ አልነበረም። ሲያስተውሉት የነበረው ነገር ግን ቆንጆ ወጣት የኮሌጅ እድሜና ረጅም ጸጉር ያላቸው ሴቶች ብቻ ተነጥለው እየታደኑ እንደሆነ ብቻ ነው። በሰኔ 10 የ18 ዓመቷ የዋሽንግተን ዩኒቨርሲቲ ተማሪ ጆርጅ አን ሃውኪንስ ከጠፋች በኋላ ፖሊሶች ከነበረችበት የወንድ ጓደኛ ዶርም ጀምሮ እስከ በሶሪቲ ቤቷ ያለውን መንገድ በመቃኘትና ነዋሪውን በማጠያየቅ ማስረጃ ፈልገው የነበረ ቢሆንም ነገር ግን ምንም ነገር ማግኘት አልቻሉም። የዛን አካባቢ ነዋሪዎች በሚጠይቁበት ወቅት ግን በተደጋጋሚ ሲያገኙት የነበረ መልስ አለ። እሱም አንድ የሚያነክስ 2 ክራንች የያዘ ሰው ቀላል ቡናማ ቦርሳ ወደ ነፃ ያለ ቮልስ መኪናው ይዞ ለመጓዝ ሲታገል እንደነበረም ተናግሯል። የቴዲ ባንዲ የመጨረሻዎቹ 2 ተጠቂዎች የ23 ዓመቷ ጃን ሲኦቲ እና የ18 ዓመቷ ዴኒዝ ናስላንድ ሲሆኑ ሁለቱም ሳሚ ሻይቅ አካባቢ በጁላይ 14 ቀን 1974 ተሰወሩ። የሁለቱም የጠፉት ሴቶች አስክሬን ከ3 ወራት በኋላ ከጠፉበት ፓርክ 2 ማይል ርቀት ላይ ተጥለው ተገኝተዋል። ከዛም በኋላ በኪንግ ካውንቲ የሚገኙ ፖሊሶች ስለ ተጣጣሪው ከሌላው ጊዜ በተሻለ ዝርዝር መግለጫ ከተለያዩ ግለሰቦች ምስክርነት ያገኘ ሲሆኑ የሰበሰቡትን መረጃን በመጠቀም ቴዲ ባንዲን ትላልቅ ልምድ ባላቸው ወንጀል መርማሪ ፖሊሶች ስዕል ያስሉታል። የተሳለውንም ስዕል እንደ ፎቶ ማስረጃ በመጠቀም በትላልቅ ዜና ጣቢያዎችና ፖሊስ ጣቢያዎች ላይ ተለቀቁ። የዛኔም ቴዲ ባንዲን የሚያውቁት ጓደኞች፣ የሥራ ባልደረቦችና ፍቅረኛው ኤልዛቤት ሳትቀር ስዕሉን ካዩ በኋላ እሱ መሆኑን ሁሉም አውቀው ለፖሊስ ያሳውቃሉ። ነገር ግን ፖሊሶች የተማረና ጥሩ ስነ ምግባር ያለው በሕግ ተማሪ እንዴት ገዳይ ሊሆን ይችላል በማለት ሳይታሰር እንደ ተጠርጣሪ ተወስዶ ነበር። በፈረንጆቹ አቆጣጠር በ1974 የዓመቱ መጨረሻ ላይ ቴድ የሕግ ትምህርት ተመልሶ ለመማር ወደ ዩታ ዩኒቨርሲቲ ይሄዳል። ነገር ግን ራሱን እዛ ካሉ ሌሎች ተማሪዎች ጋር ሲያወዳደር እነሱ ካላቸው ዕውቀት የሱ ያነሰ እንደሆነና ብቻ በአጠቃላይ የታችነት ስሜት ተሰማው። ከዛን ጊዜ ጀምሮም እንደገና ቴድ የሄደበት ከተማ ሴቶች ከየቦታው መሰወር ጀመሩ። ኦክቶበር 2 የ16 ዓመቷ ናንሲ ዊልኮልስ ጠፋች። ከ2 ሳምንታት በኋላ በጥቅምት 18 የ17 ዓመቷ ሜሊሳ አን ስሚዝ ከፒዛ ቤት ከወጣች በኋላ እሷም እንደዛው ጠፋች። ከዛም አስክሬኗ ከ9 ቀናት በኋላ ተገኘ። በተደረገው ምርመራም ከጠፋችበት ጊዜ አንስቶ ለ1 ሳምንት ያህል በህይወት እንደነበረችና በተደጋጋሚ ወሲባዊ ጥቃት ሲደርስባት እንደነበረም ታውቋል። ከጥቂት ቀናት በኋላም የ17 ዓመቷ ታዳጊ ላውራ አን ኤሚ እኩለ ሌሊት ላይ ካፌ ከወጣች በኋላ ወደ ቤት አልተመለሰችም። ከቀናት በኋላ የላውራ ሬሳ እርቃኗን በከባዱ ተደብድባ ተደፍራና ታንቃ ተገድላ መንገድ ላይ ተጥላ ተገኝታለች።
የቴድ ፍቅረኛ ኤልዛቤት ቴድን ለተጨማሪ 2 ጊዜ ሪፖርት ለማድረግ ሞከራ ነበር። አንድ ጊዜ በዋሽንግተን ፖሊስ እና አንድ ጊዜ ደግሞ በዩታ ፖሊስ። ነገር ግን በጊዜው ቴድ ከነበረው ማህበራዊ ስም አንፃር ያደረገችው ሪፖርቶች በጣም ችላ ተብለው ነበር። በህዳር 8 ከሰዓታት አካባቢ ቴድ አንድ የ18 ዓመትን ታዳጊ ካሮል ዴርኮን ዩታ በሚገኝ የገበያ አዳራሽ የፖሊስ መርማሪ በመምሰል ተጠጋት። መኪናዋንም የሆነ ግለሰብ ሰብሮ ለመግባት ሞክሮ እንደተያዘና እሷም ለምርመራ አብራው ወደ ፖሊስ ጣቢያ እንድትመጣ ይነግራታል። እሷም አምናው እሱን በመከተል እየተጓዘች እያለ ወደ ጣቢያው ወደሚወስደው መንገድ እየወሰዳት እንዳልሆነ ስትረዳ ለማምለጥ ትሞክራለች። ቴድም በዚያን ሰዓት እሷን ይዞ ሊያስራት ቢሞክርም እሷ ግን ታመልጠዋለች። በዚያኑ ምሽት ሌላ የ17 ዓመት ታዳጊ ዲቦራ ኬንት ከትምህርት ቤት ቲያትር ፕሮዳክሽን አየር ለመቀበር ወጥታ እንዳልተመለሰች ተነግሯል። ምርመራው በሚደረግበት ወቅት አይን እማኞች እንደተናገሩት አንድ ግለሰብ ልጆቹ ወደ ነበሩበት አዳራሽ አቅራቢያ ሲያንጃብብ እንደቆየ ተናግረዋል። እናም ከሌሎቹ በተለየ የ17 ዓመቷ ታዳጊ ዲቦራ ሬሳ እስከዛሬ ድረስ ፈጽሞ አልተገኘም። በ1975 ያለበት ከተማ ዩታ በጣም ብዙ ሴቶች እየተገደሉና እየጠፉ ስለነበር ፖሊሶችና መርማሪዎች ተጠናክረው ነበር። የዛኔም ቴድ ባንዲ ሴቶችን የሚያድንበትን ቦታ መቀየር ነበረበትና ከዛም ከነበረበት ዩታ ከተማ ለቆ ወደ ኮሎራዶ ነበር ያመራው። በጃንዋሪ 12 የ23 ዓመቷን ነርስ ካረን ካምቤል በዋይልድውድ ተሰውራለች። ከጠፋችም ከአንድ ወር በኋላ እዛው አካባቢ ካለ ሪዞርት አቅራቢያ እርቃኗን ሬሳዋ ተገኝቷል። ሬሳዋ ሲመረመርም ህይወቷ እስከሚያልፍ ድረስ ጭንቅላቷ በተደጋጋሚ ክብደት ባለው ነገር ተቀጥቅጦ ህይወቷ እንዳለፈ ተገልጿል። በቀጣዩ ወር በማርች 15 የ26 ዓመቷ የበረዶ መንሸራተት አስተማሪ ጁሊ ኪንግሃም ወደ ራት ግብዣ በምትሄድበት ጊዜ እሷም እንደዛው ተሰውራለች። ከጊዜያት በኋላ ቴድ እሷን በከባዱ እንደደበደባት እንደደፈራትና አንቆ እንደገደላትም ተነግሯል። በኤፕሪል 6 የ25 ዓመቷ ዴኒዝ ኦሊቨርሰን ብስክሌቷን በመንዳት ላይ እንዳለች በዩታ ኮሎራዶ መስቀለኛ መንገድ ድንበር ላይ እሷም እንደዛው ተሰውራለች። ከዚያም በሜይ 6 ቴድ ወደ ባኮትሉ አይዳሆ ከተማ ተጓዘ። ከዚያም የ12 ዓመቷን ሕፃን ሊያኒት ዳውን በሆቴል ክፍል ውስጥ በተደጋጋሚ ከደፈራት በኋላ በመጨረሻም ወንዝ ውስጥ አፍኖ ይገላታል። ከዛም በሰኔ 28 ሱዛን ከርቲስ ከብሪንገም ያንግ ከዩኒቨርሲቲ ተሰውራለች። የዚህ ተጠቂ አስክሬን እስከዛሬ ድረስ ፈጽሞ አልተገኘም። ነገሩ በጣም ያስጨነቃቸው በዋሽንግተን የሚገኙ በሙያቸው ትላልቅ የሚባሉ መርማሪዎች በስተመጨረሻም ገዳያቸውን ለማግኘት ከፍተኛ ማስረጃዎችን ማሰባሰብ ጀመሩ። የመረጃ ምዝገባውን የሚያገላብጥበት ጊዜ በተደጋጋሚ የቴድ ባንዲን ስም ማግኘት ጀመሩ። የዛኔ ቴድ ባንዲ በዚህ ክስ ላይ ከነበሩ ተጠርጣሪዎች መካከል የመጀመሪያ ቦታውን እንዲይዝ አድርጎታል። ከዛም ፖሊስ የቴድ ባንዲን መኖሪያ ቤት ሙሉ በሙሉ በመመርመር ፍተሻ አካሂዶ የነበረ ሲሆን የካረን ካምቤልና ዴብራ ኬንት ጋር የሚገናኝ አንዳንድ ማስረጃዎች አግኝቶ የነበረ ቢሆንም ነገር ግን ክስ ለመመስረት የሚያበቃ መረጃ ባለመሆናቸው ምንም አልተፈጠረበትም ነበር። ግን ምርመራው ወቅት በባንዲ መኪና ውስጥ የካረን ካምቤል፣ የሜሊሳ ስሚዝና የካሮል ዴሮክ የፀጉር ዲኤንኤ ማስረጃዎችን አግኝተዋል። ካሮል እና ዴብራ የጠፉበት ቀን አንድ አይነት በመሆኑና መኪና ውስጥም የተገኘው የፀጉር ዲኤንኤ ሁለቱም በጠፉበት ተመሳሳይ ቀን በመሆኑ በምርመራ ከተረጋገጠ በኋላ ቴድ ባንዲን ከፖሊስ የተጠርጣሪ ምዝገባ ላይ በማውጣት ወደ ከባድ የአፈናና የወሲባዊ ጥቃት ተከሳሽ መዝገብ ውስጥ ተካተተ። በየካቲት 23 በ1976 ለፍርድ ቀረበ። ችሎቱም ለተከታታይ ለ4 ቀናት የቆየ ሲሆን በአፈናና በወሲባዊ ጥቃት ጥፋተኛ ሆኖ ተገኝቶ ከ1 እስከ 15 ዓመት ድረስ ተፈርዶበት በዩታ እስር ቤት እንዲቆይ ተወስኖበትም ነበር። ከዛም በሰኔ ወር በካረን ካምቤል ግድያ ወንጀል ተከሶ በጥር በ1977 ወደ አስፐን ተዘዋወረ። ነገር ግን በእስር ቤት ውስጥ መቆየት ቴድ የሚመቸው ወይንም የሚፈቅደው ነገር አልነበረም። በሰኔ 7 በ1977 ለቅድመ ችሎቱ አስፐን ወደሚገኘው የፒት ካዊን ፍርድ ቤት ከተዘዋወረ በኋላ ሕግ እንደመማሩ ራሱ የራሱ ጠበቃ ለመሆን ስለመረጠ የፍርድ ቤቱን ቤተ መጻሕፍት እንዲጎበኝ ጠየቀ።
በዚህም ምክንያት ከእጁ ካቴናውና ከእግሩ ካቴናው እንዲፈታ ተደረገለት። የዛኔም ቴዲ በንዲ ይህንን አጋጣሚ በመጠቀም የፍርድ ቤቱ ላይብረሪ ውስጥ በሚገኘው ጠባብ መስኮት ዘሎ አመለጠ። ከዛም ከፍርድ ቤቱ አቅራቢያው ወደሚገኘው ጫካ ውስጥ በመግባት ለ6 ቀናት በእግሩ ተጉዟል። ከ6 ቀናት ሽሽት በኋላም መኪና ሰርቆ በግዴለሽነትና በፍጥነት ሲያሽከረክር እንደገና በቁጥጥር ስር ውሏል። የህግ አማካሪዎችና ጓደኞቹ እስር ቤት እንዲቆይና ፍርዱን እንዲጠባበቅ በተደጋጋሚ ቢነግሩትም ቴድ ግን ይህንን ሚሰማ ሰው አይነት አይደለም። በፈጣን ጭንቅላቱ ሙሉ የእስር ቤቱን ሁኔታ እያጠና ነበር። ቴድ እንደ ዓላማ አድርጎ ክብደት መቀነስ ላይ እያተኮረ ነበር። ይህንንም ድርጊቱም ብዙም ጥርጣሬ አላነሳበትም ነበር። ነገር ግን እሱ ሁሉንም ነገር እያሰላ ነበር። ከዛም ቴድ የነበረበትን የእስር ቤቱን ክፍል ጣሪያ ቀስ በቀስ እየቦረቦረ ስለታማ ነገሮችን እየሰበሰበና ከጎብኚዎች የሚያገኘውን ገንዘብ እያጠራቀመ ነበር። ከዛም ከ6 ወራት በኋላ የቦረቦረው ቀዳዳ ውስጥ ሙሉ ሰውነቱን ለማስገባት 35 ፓውንድ ከሰውነቱ ላይ ከቀነሰ በኋላ አብዛኞቹ የእስር ቤት ሰራተኞች የገና እረፍት ላይ ስለነበሩ የመጨረሻውን የማምለጫ ሙከራውን በታህሳስ 30 አደረገ። አልጋውን ሰው የተኛ መስሎ እንዲታይ ጨርቅ ከተቀለለ በኋላ ከክፍሉ በቦረቦሮ ቀዳዳ ሾልኮ ከላይ ያገኘው የጥበቃዎችን ክፍል በመግባት ልብሳቸውን በመስረቅ ምንም እንዳልተፈጠረ ከእስር ቤቱ ወክ እያደረገ በመውጣት አቅራቢያው የሚገኘው መኪና ሰርቆ ወደ ዴንቨር ከሄደ በኋላ በስተመጨረሻም ወደ ቺካጎ ይጠፋል። የቴዲ በንዲ ከእስር ቤት ማምለጡን እስከ ቀጣዩ ቀን ምሳ ሰዓት ድረስ ማንም ያወቀ ሰው አልነበረም። ቴድ በመጨረሻ ጥር 8 በ1978 በፍሎሪዳ ከተማ ዩኒቨርሲቲ አቅራቢያ በሚገኘው ቤት ውስጥ አንድ ክፍልን በክሪስ ሄከን ስም ተከራይቶ ገባ። ከዛም ምንም እንዳልተፈጠረ ለመኖር ቢሞክርም ነገር ግን ማንነቱን በተመሳሳይ ጊዜ እየደበቀ ስለነበር ምንም እንዳልተፈጠረ ሆኖ መኖር ለሱ የማይቻል ሆኖ አገኘው። ዕቃ ሲያስፈልገውና ምግብ መብላት በሚፈልግበት ጊዜ የተለያዩ ሱቆችን በመግባት የፈለገውን ነገር ይሰርቅ ነበር። ከዛም ከትንሽ ጊዜ በኋላ የቴዲ በንዲ መላቀቅ የማይቻለው ድርጊቱ ተመለሰ። በጃንዋሪ 15 ታህሳስ በፍሎሪዳ ከተማ ዩኒቨርሲቲ ካዮ ኦሜጋ የተማሪዎች ክፍል ውስጥ በጠዋት ሰብሮ ገባ። ከዛም የ21 ዓመቷን ወጣት ማርጋቴ ቦውን በእጆቹ አንቆ ገደላት። ከዚያም የ20 ዓመቷን ሊዛ ሌቨን በጠንካራ ጠርሙስ ደብድቦ ከደፈራት በኋላ ካቲ ክሌርን እና ካረን ቻንደርን በከፍተኛ ሁኔታ ራሳቸውን እስከሚስቱ ድረስ መንጋጋቸውን በመስበር ከደበደባቸው በኋላ ከዩኒቨርሲቲው ለቆ አምልጧል። ይህን ሁሉ ጥቃት የፈጸመው ከ15 ደቂቃ ባነሰ ጊዜ ውስጥ ነው ተብሏል። ከዛም ቴድ ለቆ ከወጣ በኋላ በቀጥታ ቼርሊ ቶማስ የተባለች ተማሪን መኖሪያ ቤት ሰብሮ በመግባት እድሜ ልኳን መስማት የተሳናት ሆና እስክትኖር ድረስ ከፍተኛ ድብደባን አድርሶባታል። ቴዲ በንዲ ባደረሰው አደገኛ ጥቃት ቻንድለር፣ ክሌነር እና ቶማስ ቢተርፉም ሌቪና ቦውማን ግን እድለኛ ሳይሆኑ ቀርተው ህይወታቸው አልፏል። የቴዲ የመጨረሻዋ የጥቃት ሰለባ የሆነችው የ12 ዓመቷ ታዳጊ ኪምበርሊ ሌች ስትሆን በየካቲት 9 ቀን በ1975 ሌክ ሲቲ ጁኒየር ሁለተኛ ደረጃ ትምህርት ቤት ወደ ክፍል በምትሄድበት ወቅት ነበር ያገኛት። እናም አስክሬኗ ከ7 ሳምንት በኋላ በመጨረሻ ከነበረችበት ቦታ 35 ማይል ርቀት ላይ ተጥላ ነበር የተገኘችው። ከዛም ከአንድ ሳምንት ገደማ በኋላ ቴዲ በንዲ በየካቲት 15 በአላባ ግዛት መስመር አቅራቢያ መኪና ሰርቆ በማሽከርከር ላይ ያለ ተገኝቶ በቁጥጥር ስር ውሏል። ቴዲ በንዲ በሰኔ ወር በ1979 በካዮ ኦሜጋ ልጃገረዶች ላይ ለፈጸመው ጥቃትና ግድያ ለፍርድ ቀርቧል። የቴዲ በንዲ ጠበቆች የሊዛ ሌቪ፣ ማርጋሬት ቦውማንና ኪምበርሊ ሌች ግድያን እመንና ለ75 ዓመታት ይፈረድብክ ብሎት የነበረ ቢሆንም ቴዲ በንዲ ግን እኔ ጥፋተኛ አይደለሁም በማለት የከዳለ የይግባኝ ክርክር ለማዘጋጀት ሞክሮ የነበረ ቢሆንም የአይን እማኞች ወንጀሉ በተፈጸመበት ቦታ ላይ እሱን እንዳዩት መስክረዋል። እናም የዲኤንኤ ምርመራዎች በሊሳ ሌቪ ላይ ከተገኙ የንክሻ ምልክቶች ጋር አንድ አይነት ሆኖ ሲገኙ እሱ የሁሉም ሴቶች ገዳይ መሆኑ ተረጋግጧል። በስተመጨረሻም በጁላይ 24 በ1979 በዋለው ችሎት ላይ ቴዲ በንዲ የሞት ፍርድ ተፈርዶበታል። በተፈረደበትም በዛኑ ቀን የቀድሞ የሴት ፍቅረኛ ጓደኛውን ካርሎን የታገብኛለች ጥያቄ አቅርቦላት እሷም እሺ አገባሃለሁ ብለው ነበርም። በፍሎሪዳ ሕግ መሰረት በፍርድ ቤት ዳኛ ፊት የታገብኛለች ጥያቄ ስለጠየቀ እሷም ስለተቀበለችው በህጋዊ መንገድ ትዳራቸው ታውጇል። ካሮል አንንም በጥቅምት በ1982 ሴት ልጅን ተወልድለታለች። ከዛም ብዙም ሳይቆይ በየካቲት 10 በ1980 ለሶስተኛ ጊዜ የሞት ፍርድ ተፈረደበት።
በሚቀጥሉት 9 ዓመታት ውስጥ በአጠቃላይ ከ30 ሰዎች በላይ መግደሉንና አካላታቸውን እየቆራረጠ እንደሚደብቅ አምኖ በግልጽ ተናገረ። ከዛም ከበርካታ የሞት ቅጣት ቆይታም በኋላ በመጨረሻ በኪምበርሊ ሌጅ ግድያ ቴዲ በንዲ በ42 ዓመቱ በኤሌክትሪክ ወንበር በጥር 24 በ1989 ከቀኑ 1 ሰዓት ከሩብ ላይ ሊገደል ችሏል። እስከ መጨረሻው ቪዲዮ ስለተከታተላችሁን እያመሰገንን እንደዚህ አይነት ቪዲዮዎች ስንለቅ ቶሎ ወደ እናንተ እንዲደርስ ሰብስክራይብ በማድረግ የደውል ምልክቷን በመጫን ይጠብቁን።